ስነግራችሁ አሁን በትክክል እናውቀዋለን። ይሄ በቃ እኔ በቃ ያውቁታል እኮ የደህንነት እውቀት አላቸው አማኞች ናቸው። ግን ሆኖ አለ እኔ ብጋገረው እርሱም ክርስቶስም እንድትሉት ነው። እግዚአብሔር ታውቆ አያውቅም። በትክክል አሁን እግዚአብሔርን በማወቅ ግጥም ያለን ነው አውቀዋለሁ። እንዳልኳችሁ በቤተክርስቲያን አንዴ የታመመ ሰው ወደ ዶክተር ሄደው የሚለው ነገር ምን መሰላችሁ? ዶክተሩ ይመጣል፣ የታመመው ሰው እንዴት ያደርግሃል ይለዋል። ዶክተሩ በተአምር ወይ በነብይነት ወይ በጥንቆላ አያውቅም። ሳትነግሩት በሽታችሁ አይደል? ይጠይቃል፣ እንዴት ያደርግሃል? ራሴን ያመኛል፣ ወዴት ይቆርጠኛል፣ መገጣጠሚያ ምናምን ስትሉ ምልክቱን ያይና ከምልክቱ የተነሳ በእውቀቱ ወይ መጽሐፍ ገብቶ ግን ማድረግ ይችላል ስለተማረው ይሄ ሲስተም ይሄ ምልክት የዚህ በሽታ ምልክት ውጤት እና መድኃኒት ያዝላችኋል። መድኃኒት የሚያዘው ለምልክቱ ነው ለበሽታው? ምልክቱ የበሽታ ውጤት እንጂ እኮ ምልክቱ በሽታ አይደለም። ስለዚህ በቻስ የሚታዩ አንዳንድ ምልክቶች የሆነ ነገር በሽተኞች እንደሆነ ያሳብቅብናል። ያ በሽታ ደግሞ እሱን ያለማወቅ። ለምሳሌ ሰው ረፍት ከሌለው አያውቀውም ማለት ነው። ረፍት የሚል ካልሆነ ለምሳሌ ቆሬ ቤተሰብ እንዲህ ብለው ዘመሩ፣ አምላካችን ባገኘበት ታላቅ መከራ ምናችን ስለዚህ ምድሮችና በጣም ፈራማ ተራሮች ወደ ባህር ቢወሰዱ። አሁን ይህንን መዝሙር ስታስቡት በጣም የሚገርም እኮ ነው። ድራማቲካሊ ስዕላዊ በሆነ መንገድ በእግዚአብሔር ላይ ያላቸው መታመን ሲገልጡ ነው። እንደዛ ያሉ አምላካችን አሉ ሞቅ ብሏቸው አይደለም፣ ሲሪየስ ገብቷቸው አምላካችን ባገኘን በታላቅ መከራ ረዳታችን ነው አሉና ስለዚህ ምድር ብትናወጥ ምናምን ስለዚህ ምድር መናወጥ ቢመጣ ወደ ፒኢ ነው አይደል? ፒኢ ቢናወጥ ወደ ጆበርግ ነው። ጆበርግ አጠቃላይ ሳውዝ አፍሪካ ቢናወጥ ወደ ኢትዮጵያ ነው። አውስትራሊያ ወይ ካናዳ አብዛኛዎቻችን ጠይቀን አጠቃላይ ምድር ቢናወጥ ሰው ምድር ብትናወጥ አንፈራም ማለት እንዲህ ያለ ምድር ብንናወጥ አንፈራም። ምንድነው ሚስጥሩ? እንደገና ቀጠሉና ተራሮች ወደ ባህር ልብ ቢወሰዱ እንግዲህ አስቡ የኬፕ ታውንን ተራራ በተለይ እዛ በትራክ ተራራ የሚያምሪያ ብድግ ብድግ እያለ ወደ ባህር መሃል ሜዳ ያስፈራል? አንፈራም ማለት ለምን? እዛው ላይ ወረዳሩና ሁለት ቁጥር ዘለው እረፉ እግዚአብሔር አምላክ እንደሆነ ወርቋል። ለካ እነሱ የማረፋቸው ሚስጥር ማንን ማወቃቸው? ስለዚህ እግዚአብሔርን የሚያውቅ ሰው እንደዚህ ያለ ምታት እየሆነ መረፍ ይላል። ስለዚህ እሱን ለማወቅ እግዚአብሔር ይባርካል። ማን ነው ማመልከው? ማን ነው ዘመርለት? ማን ነው የምከተለው? ማን ነው ይሄ አዳነኝ የምለው? ፊልጵስዩስ ላይ ልውሰዳችሁ። ፊልጵስዩስ ምዕራፍ 3 ላይ ያወጣልኝና ታርብልኛል። ቁጥር 4 ገጽ 178 እኔ ግን በስጋ ደግሞ የታመንሁበት አለኝ። እሺ እኔ ደግሞ በስጋ የታመንኩበት አለኝ። መመካት ያስፈልግ ነው ከላይ። እሺ ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። ጳውሎስ ማንም ሰው በስጋ የሆነ ነገር አለኝ ብሎ የሚያቀራራ ከሆነ እንደው ምናምን የሚጠብቅ አይነት ከሆነ እኔ እበልጠዋለሁ ማለት ነው። እንደውም ገላትያ ላይ በዘር ላይ ካሉት ሁሉ እበልጣለሁ ነው የሚለው። ስለዚህ መመካት ቢያስፈልግ እኔ እበልጣለሁ አለ እና ምነው ክርስቲያን በለው። እሺ በስምንተኛው ቀን የተገረዘ ይኸውላችሁ ስሙኝ። አሁን እኔ መመካት ቢያስፈልግ እኔ እበልጠዋለሁ። ዝም ብዬ እኔ ሸለፈት የለብኝም። በዛን ጊዜ ሸለፈት ያለበት ይናቃል። እኔ ምን ያልኩ ነኝ? በስምንተኛው ቀን የተገረዝኩ። እሺ ከእስራኤል ትውልድ ከቢንያም ወገን ከእስራኤል ትውልድ ደግሞ የሞልቃቃው የቢንያም ወገን ነኝ። ከዕብራውያን ዕብራዊ ነኝ። ከዕብራዊ ምናዊ ነኝ? ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበር። ስለ ሕግ ብትጠይቁኝ ፈሪሳዊ ነበር። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበር። ስለ ቅንዓት ብትጠይቁኝ ቤተ ክርስቲያንን አሳዳጅ ነበር። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበር። በሕግ ስለሚገኘው ጽድቅ ብትጠይቁኝም ያለ ነቀፋ ነበር። ነገር ግን ለእኔ ረብ የነበረ አዲሱ መደበኛ ትርጉም የያዘ ሰው እዚህ ጋር አለ አይደል?
እየተታጠቀኝ ነው። እሺ እሺ፣ ቆይ ታነብልናል። ቁጥር ስንት ላይ ነው? ለእኔ ይረብ የነበረው ቢለው እሺ፣ ቁጥር 7 ታነበዋለህ እሱ። እሺ በደንብ ስሙ። ቁጥር 7 3:7 ነገር ግን የሚጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬአለሁ። ከዚህ በላይ ለእርሱ ብዬአለሁ። ሁሉንም ነገር የተውለትን ወደር የሌለውንም ጌታዬን ክርስቶስን ኢየሱስን ከማወቅ ጋር ታላቅነትን ነገር ሲያነጻጽር ወደር የሌለውን ጌታ ኢየሱስ ክርስቶስን ከማወቅ ጋር እስቲ ከማወቅ ጋር በሉ ከማወቅ ጋር ሳነጻጽር። እሺ በሱኛው አንብብልኝ። ቁጭ በል አንተ። ለእኔ ረብ የነበረውን ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት እቆጥራለሁ። እሺ አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ስለ ጌታዬ እውቀት ወደር የሌለውን ጌታ ኢየሱስን ሳውቀው ቁጭ በል ይወዳጅ ቀና ብላችሁ ተካተሉ። ሶስት ነገር ነው ያለው ባጭር ቃል። አንደኛ እውቀት ማነው? ዘር አለኝ አለ። ዘሬ ከምን ዘር ነው? ከቢንያም ዘር ነኝ አለ። ደግሞ የተገረዝኩ ነኝ አለ። ዘር ካለ ዘር አለኝ አለ። የሚያኮራ ዘር፣ ቀብራራ ዘር አለ። እኛ ምን ዘር አለን ደግሞ? አሕዛብ አይደል? ሁላችን ነው። እሱ የማን ዘር ነው? የአብርሃም ዘር ነው። የያዕቆብ ዘር ነው። ምርጥ ዘር ተብሎ የሚታወቅ ነው። ከዘርም ዘር አለኝ አለ። ዘር የሚያስመካ ቢሆን ምናዊ ነኝ? ዕብራዊ ነኝ አለ። አልሰማችሁም ወይ? ታቦት ህብስት ርስት ያለኝ ለእግዚአብሔር ከውስጥ እስከ ውጭ አንድ አይነት የለበሱ አሰፋፈሬ ነገዴ አንቱ የተባለ ደመና ያጀበኝ እሳት የመራኝ ባህር የተከፈለልኝ ስንት ነገር የሆነ እኔ እኮ ተራ ዘር አይደለሁም፣ ዕብራዊ ነኝ አለ። መመካት ቢያስፈልግ እኔ እበልጣለሁ ዘር ይላል። ሁለተኛ ዘር ብቻ አይደለም እውቀትም አለኝ አለ። ፈሪሳዊ ነኝ አለ። ፈሪሳዊ ማለት እንደ ዘመኑ እንደ ዛሬ ተነስቶ ነገር ፓስተር እንደሚኮን ስጦታ አይደለም። አንድ ሰው ፈሪሳዊ ለመሆን 600 ሕግጋትን ማጥናት አለበት። 5ቱንም የቶራ መጽሐፍ ሕገ ኦሪት በቃሉ መያዝ አለበት እንጂ ፈሪሳዊ አሁን ለምን ነው ምናምን ከወስተ ያው